ጥር ወር ላይ የሚሰጠውን የኤንጋት ወይም የጋት ፈተና የምትፈተኑ ተፈታኞች በሙሉ ፈተና የሚሰጥበትን ቀን፣ የፈተናውን ይዘት ወይም ኮንተንት እንደዚሁም ፈርስት ራውንድ ላይ የተጠየቁ ጥያቄዎችን በሚመለከት 3 በጣም ጠቃሚ ቲፖችን ይዤላችሁ መጥቻለሁ። በዚህ ቪዲዮ የምናያቸው ይሆናል። ሰላም ውድ ቲፕስ ተከታታዮቻችን እንዴት ናችሁ? እንዳልክ ነኝ። ከላይ በርዕሱ እንደገለጽኩላችሁ እንግዲህ በአብዛኞቻችሁ ጥያቄ መሰረት ሰከንድ ራውንድ ወይም ጥር ወር ላይ የሚሰጠውን የኤንጋት እንደዚሁም ደግሞ በአዲስ አበባ ዩኒቨርሲቲ ሰከንድ ራውንድ የሚሰጠውን የጋት ፈተና በሚመለከት በተደጋጋሚ ስትጠይቁኝ ነበረ። ስለዚህ የጥያቄያችሁን ጠቅለል አድርጌ በ3 መልኩ የሚታይ ስለሆነ እነሱን የምናይ ይሆናል። ለአውቶ ቲፕስ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም ላይክ፣ ኮሜንት፣ ሼር ማድረግም እንዳትረሱ። መጀመሪያ የምነግራችሁ ቲፕ እነዚህ 2 ፈተናዎች የሚሰጡበትን የፈተና ጊዜ ይሆናል። በትምህርት ሚኒስቴር ካላንደር መሰረት ኤንጋት የሚሰጠው ከጥር 11 እስከ 22 ነው። እንደምታውቁት ኤንጋትን የሚያዘጋጀው ትምህርት ሚኒስቴር ነው። ያ ማለት የሁለተኛና የሶስተኛ ዲግሪያችሁን ከአዲስ አበባ ዩኒቨርሲቲ ውጪ ባሉ ዩኒቨርሲቲዎች ለመማር ከፈለጋችሁ የግዴታ ትምህርት ሚኒስቴር የሚያዘጋጀውን የኤንጋት ፈተና 50 እና ከዛ በላይ ማምጣት አለባችሁ። ስለዚህ ለዛ በዚህ ካላንደር መሰረት መዘጋጀት ትችላላችሁ ማለት ነው። አንድ ይሄ ነው። ሁለተኛ ደግሞ ትምህርታችሁን ሁለተኛና ሶስተኛ ዲግሪያችሁን ወይም ማስተርስ እና ፒኤችዲ ዲግሪያችሁን በአዲስ አበባ ዩኒቨርሲቲ ለመማር ከፈለጋችሁ መውሰድ ያለባችሁ የመግቢያ ፈተና ጋት ነው። ግራጁዌሽን አድሚሽን ቴስት አዲስ አበባ ዩኒቨርሲቲ ራሱ ነው የሚያዘጋጀው። ስለዚህ ይሄ ፈተና የሚሰጥበት ማለትም ሰከንድ ራውንድ የሚሰጥበት ጊዜ ገና ስላልተገለጸ ሲገለጽ የምናሳውቃችሁ ይሆናል። የመጀመሪያው ቲፕ ይሄ ነው። ሌላው ሁለተኛ የምነግራችሁ በጣም ጠቃሚ ቲፕ ስለ ፈተናዎቹ ይዘት ነው። ከኤንጋትን ጀምርና ባለፈው ፈርስት ራውንድ ላይ በተጠየቀው ጥያቄ መሰረት እነዚህን 3 ሜን ፖርሽኖች ያካተተ ነበር። በአጠቃላይ ስናየው የጋትም የኤንጋትም የፈተናው ይዘት ወይም ኮንተንት ተመሳሳይ ነው። ልዩነቱ የጥያቄዎቹ ብዛትና የተሰጠው ጊዜ ነው። እነሱን እስኪ በዝርዝር እናያቸው፣ ምክንያቱም በዛ መሰረት እንድትዘጋጁ በጣም ስለሚጠቅማችሁ ነው። ኤንጋት ላይ ባለፈው ዓመት እንደምታስታውሱት 100 ጥያቄ ነበር። አሁንም 100 ጥያቄ ነው። ልዩነቱ ባለፈው ዓመት 30% የሚሸፍነው ጀነራል ፊልድ ሪሌትድ ነበረ። በሙያችሁ በስፔሻላይዜሽናችሁ ኤሪያ ላይ ያተኮሩ 30 ጥያቄዎች ተጠይቀው ነበር። ቀሪዎቹ 70ዎቹ ጥያቄዎች ነበሩ ቨርባል፣ ኳንታቲቭ እና አናሊቲካል ሪዝኒንግ። በዚህ ዓመት ግን ፈርስት ራውንድ ላይ የተካተተው ጀነራል ፊልድ ሪሌትድ ሳያካትት ቨርባል ሪዝኒንግ፣ ኳንታቲቭ እና አናሊቲካል ሪዝኒንግ ብቻ ነበር። ስለዚህ የሚቀየር ነገር ካለ የጥር ወሩ ላይ አሳውቃችኋለሁ። ከሌለ ግን በዚህ መሰረት ነው የምትዘጋጁት ማለት ነው። አሁን ባለው ከረንት ኮንዲሽን ፈርስት ራውንድ ላይ የተጠየቁት ቨርባል ሪዝኒንግ ጥያቄዎች ወደ 57 ጥያቄዎች ነበሩ። እነዚህ 57 ጥያቄዎች ምን አይነት ጥያቄዎች እንደነበሩ ሜን ኮንተንቶቹን ልንገራችሁ። ምክንያቱም በ5 ሴክሽን ተከፍሎ ነበር ቨርባል ሪዝኒንግ። የመጀመሪያው እንግዲህ ፓሴጅ ነው። ፓሴጅን በሚመለከት ወደ 16 ጥያቄዎች ነበሩ። 2 ፓሴጆች ነበሩ። የመጀመሪያው ፓሴጅ 10 ጥያቄዎች ተጠይቀዋል። ፓሴጁ ተሰጥቶ እሱን አንብባችሁ በፓሴጁ መሰረት የምትመልሱት 10 ጥያቄ ማለት ነው። ሁለተኛው ፓሴጅ ቀለል ያለ ፓሴጅ ነው፣ አጠር ያለች ናት። 6 ጥያቄዎች ተጠይቀዋል። በድምሩ 16 ጥያቄዎች ተጠይቀው ነበር፣ የፓሴጅ ጥያቄ ማለት ነው ቨርባል ሪዝኒንግ ላይ። ሁለተኛው የተጠየቀው የቨርባል ሪዝኒንግ ጥያቄ አንቶኒምስ ነው፣ ወይም ተቃራኒ ቃላቶችን መፈለግ። እነዚህ ጥያቄዎች እንግዲህ ሴንቴንስ ተሰጥቶ ቦልድ የሆኑ ወርዶች አሉ። የነዛን ወርዶች ኮንቴክስቹዋሊ አንቶኒምስ ትፈልጋላችሁ። እነዚህም 5 ጥያቄዎችን የያዙ ነበሩ ማለት ነው። ሌላው ሶስተኛው አይተም የነበረው ከቨርባል ሪዝኒንግ ግራመር ነው። እንግዲህ የግራመር ጥያቄም አሁንም 5 ጥያቄዎች ተጠይቀዋል። ታውቃላችሁ ግራመር እንግዲህ ለእናንተ የሚነገር አይደለም። ሌላው ሴንቴንስ ኮምፕሊሽን ነው። በሚገርም ሁኔታ ይሄ በጣም ብዙ ፖርሽንን ያካተተ ነበር። የሴንቴንስ ኮምፕሊሽን ጥያቄ ወደ 26 ጥያቄዎች ነበሩ። ያ ማለት ሴንቴንስ ይሰጣችኋል። በሴንቴንሱ ያልተሟላ ሴንቴንስ ነው የሚሰጣችሁ። የሆነ ፓርት ሚስ ይደረጋል፣ ወርድ ወይም ፍሬዝ፣ እሱን የሚሞላ ትፈልጋላችሁ ከኦፕሽኖች ውስጥ ማለት ነው። ይሄ በጣም ብዙ ጥያቄዎችን ከበር ያደረገ ነበረ። ሌላው የመጨረሻው ፖርሽን ከዚህ ከቨርባል ሪዝኒንግ ውስጥ ፓራግራፍ ነው። ፓራግራፍ ተሰጥቷችሁ በዛ ፓራግራፍ መሰረት 5 ጥያቄዎች ተጠይቀዋል። ይሄንን ስትደምሩት በአጠቃላይ 57 ይመጣል ማለት ነው። ቨርባል ሪዝኒንግ ላይ የተካተቱት እነዚህ 5 ፖርሽኖች ነበሩ ማለት ነው። ሌላው ሁለተኛው ፖርሽን ላይ የተካተተው ኳንታቲቭ እና አናሊቲካል ሪዝኒንግ አንድ ላይ መርጅ ተደርገው ነው የተጠየቁት። በድምር ወደ 43 ጥያቄዎችን ያካተቱ ነበር። ያው ጥያቄው የሚያንሰው እነዚህ ሞር ኦፍ ታይም ይወስዳሉ። ኳንታቲቭ እና አናሊቲካል ሪዝኒንግ የተወሰነ ጊዜ ይወስዳሉ። ኦፍ ኮርስ ቨርባል ሪዝኒንግም በተለይ ፓሴጅ ፓርቱ ጊዜ ይወስዳል። ስለዚህ በደንብ መለማመድ አለባችሁ ማለት ነው። እንግዲህ 2 ሰዓት ተኩል ነው በአጠቃላይ ለኤንጋቱ የተሰጠው። 2 ሰዓት ተኩል በጣም አጭር ነው።
በጣም አጭር ነው። ስለዚህ ጊዜ እንዳያንሳችሁ ከወዲሁ በደንብ መዘጋጀት ፕራክቲስ ማድረግ አለባችሁ ማለት ነው። ስለዚህ ኳንታቲቭ እና አናሊቲካል ሪዝኒንግ ላይ የተጠየቁ ጥያቄዎችን ምን ፖርሽን እንዳካተተ ልንገራችሁ። እንግዲህ የመጀመሪያው ሲምፕሊ አናሎጂ ነው። ሎጂካል ሪዝኒንግ ላይ 10 የሆኑ የአናሎጂ ጥያቄዎች ተጠይቀዋል። ሁለተኛው ደግሞ ኳንቲቲን በሚመለከት ነው። ኳንቲቲን በሚመለከት በርከት ያሉ ጥያቄዎች ተጠይቀዋል። እንግዲህ ኳንቲቲ ሲባል አልጀብራ አለ፣ ጂኦሜትሪ አለ፣ ፐርሰንቴጅ፣ ግራፍ በጣም ብዙ አይነት ጥያቄዎች ናቸው እዚህ ላይ የተጠየቁት። እነሱ ወደ 28 የሚያካትት ጥያቄ ተጠይቋል ከነዚህ ፖርሽን። ሌላው እዚሁ ኳንቲታቲቭ ሪዝኒንግ ላይ የተጠየቀው ምናልባት እኛ ኦንላይን ቱቶሪያችን ላይ ካዘጋጀ ነው በደንብ ፎከስ ያላረግንበት፣ በዚህኛው ራውንድ ግን በርከት ያለው ጥያቄ የተጠየቁበት ሪሰርችን በሚመለከት ነው። እንግዲህ በዚህኛው ዙር በደንብ የምናካትት ይሆናል። ኖቶቹንም ጥያቄዎቹንም እንሰራቸዋለን፣ እናያቸዋለን። ኦንላይን ቱቶሪያችን ላይ ስላካተትን እነዚህ ሁሉንም ጥያቄዎች እዚህኛው ላይ የተካተተው ምንድነው? አንደኛው በተለይ ሪሰርች ስትሰሩ የምታውቁት ነው። ወደፊት ጆይን አድርጋችሁ ማስተርስ እና ፒኤችዲ ስትሰሩ በደንብ የምታዩት ነው። ዴታ ኢንተርፕሪቴሽን እና አናሊሲስ ላይ ያተኮረ በርከት ያሉ ጥያቄዎች ተሰጥተዋል። አንደኛው ሪግሬሽን አናሊሲስ በሚመለከት ነው። ስለ ኮሬክሽን ፋክተር፣ ስለ ኮሪሌሽን፣ ስለ ታይፕ ኦፍ ኤረር ብዙ አይነት ጥያቄዎች ተጠይቀዋል። ኦንላይን ፖርታላችን ላይ ማግኘት ትችላላችሁ። እዚህም ላይ የተወሰኑትን እንሰራቸዋለን ወደፊት። እዚህ ላይ ለየት የሚለው ይሄኛው ነው። ሌላው ግን በተለይ ቨርባል ሪዝኒንግ ላይ እነዚህ አምስቱንም ኮንተንቶች በስርዓት ጥያቄዎችን አውጥተን እያንዳንዱ ኖቶችን አዘጋጅተን ቪዲዮ ሰርተናል። ያንን ማች በሚያደርግ መልኩ ነው የተጠየቀው። ኳንታቲቭ ሪዝኒንግም ላይ ኦልሞስት ሁሉንም ፓርት ተች ያደረገ ነው ኤክሰፕት አሁን ካልኳችሁ በስተቀር። ሪሰርችን በሚመለከት ታይፕ ኦፍ ኤረር፣ ስለ ሪግሬሽን አናሊሲስ ኖት አልሰጠንም። ያው እንግዲህ ለሱ ይቅርታ እንጠይቃለን። በዚህኛው ፓርት ግን በደንብ የምናካትት ይሆናል ማለት ነው። ስለዚህ በአጠቃላይ የኳንታቲቭ እና የአናሊቲካል ሪዝኒንግ እነዚህን ስደምሯቸው ኦልሞስት ይሄ 38 ነው። አምስቱ ፓራግራፍ ተሰጥቶ ሎጂካል ሪዝኒንግ ማለት ነው ሰፋ ያለ በጣም ዋይድ ፓራግራፍ በሚመስል መልኩ ተሰጥቶ አናላይዝ የምታደርጉት ተጨማሪ 5 ጥያቄ አለ። በድምሩ ወደ 43 የሚሆኑ ጥያቄዎች ናቸው። ስለዚህ በአጠቃላይ ይህንን ይመስል ነበር የፈተናው ይዘት የኤንጋት ፈተና ማለት ነው። ሌላው በአዲስ አበባ ዩኒቨርሲቲ የተሰጠው የፈርስት ራውንድ የጋት ፈተና ላይ የተካተቱት እነዚህ 3 ኮንተንቶች ናቸው። ከኤንጋቱ ጋር በኮንተንት ተመሳሳይ ነበሩ። የጥያቄዎቹ ብዛትና እንዲሁም የተሰጠው ታይም ነው ልዩነቱ። ቨርባል ሪዝኒንግ 60 ጥያቄ ነበረ። እንግዲህ ለእያንዳንዱ ይሄኛው ልዩነቱ 3 ሰዓት ነው በአጠቃላይ የተሰጠው። ከ3 ሰዓት ውስጥ ደግሞ እንደገና በሴክሽን ተከፋፍሏል። መጀመሪያ ቨርባል ሪዝኒንግ ከሆነ የምትጀምሩት 60ውን ጥያቄ መጨረስ የሚጠበቅባችሁ በአንድ ሰዓት ነው። ስለዚህ ይሄን ሳትጨርሱ ወደ ቀጣዩ ፓርት አትሄዱም ማለት ነው። ሲስተሙ ራሱ ሊሚት ተደርጓል። ስለዚህ 60ዋን በአንድ ሰዓት መጨረስ ግዴታ ነው። ለአንድ ጥያቄ 1 ደቂቃ ነው የተሰጣችሁ ማለት ነው። ሁለተኛ ኳንታቲቭ ሪዝኒንግ ወደ 40 ጥያቄዎች ነበሩ። ስለዚህ ይሄንንም በአንድ ሰዓት ውስጥ ግዴታ መጨረስ ነበረባችሁ። ያ ማለት ይሄንን ጨርሳችሁ ነው ወደ ቀጣዩ ሴክሽን የምታልፉት ማለት ነው። ልዩነቱ ይሄ ነው። አናሊቲካል ሪዝኒንግም እንደዚሁ 25 ጥያቄዎች ናቸው። እነዚህ 25 ጥያቄዎች ግን መጨረስ የሚጠበቅባችሁ በአንድ ሰዓት ነው። ስለዚህ ያው አናሊቲካል ሪዝኒንግ ላይ ሰፋ ያሉ ሪዝኒንግ ወይም ሎጂክ ወይም አርጊመንቶች ስለሚሰጡ የተወሰነ ደቂቃዎች ስለሚወስዱ ጥያቄው አነስ ያለ ነው። ሰዓቱ ግን ለሶስቱም ሴክሽን እኩል 60 ደቂቃ ነው ማለት ነው። ስለዚህ በዚህ መሰረት ነው የምትዘጋጁት። ሌላው ሶስተኛው በጣም ጠቃሚ ቲፕ የምነግራችሁ ፈርስት ራውንድ ላይ ኤንጋት ላይ ወይም ጋት ላይ የተጠየቁ ጥያቄዎችን እንዴት ነው የምናገኘው እያላችሁ በተደጋጋሚ ብዙ ተከታታዮቻችን ጠይቀውናል። ለዛ ምላሽ የሚሆን ነው ይዤላችሁ የመጣሁት። እንግዲህ ባለፈው ፈርስት ራውንድ ላይ የተጠየቁ ሙሉ የኤንጋት እና የጋት ጥያቄዎችን ሶልቭ አድርገን ኦንላይን ፖርታላችን ላይ ማለትም howtotips.com ላይ አታች አድርገናል። ስለዚህ እዛ ላይ በቪዲዮ ሶልቭ ተደርገው ከነማብራሪያቸው እዛ ላይ አታች ስለተደረጉ በቀላሉ howtotips.com ላይ ሰርች አድርጋችሁ አካውንት ክሬት አድርጋችሁ ሎጊን በማለት በአካውንታችሁ ዩዘርኔም እና ፓስወርድ ራሳችሁ ናችሁ ክሬት የምታደርጉት። በዛ መሰረት ድጋሚ ሎጊን ብላችሁ ኤንጋት ቱቶሪያል የሚለው ላይ አፕላይ በማድረግ ለሁለቱም ለጋትም ለኤንጋትም ይሆናል ያዘጋጀነው ቪዲዮ። ስለዚህ እዛ ላይ አፕላይ አድርጋችሁ በቀላሉ ጥያቄዎችን ማግኘት ትችላላችሁ። የአሁኑን የፈርስት ራውንድ ጥያቄዎች ብቻ ሳይሆን ከዚህ በፊት እንዳደረግነው ከዚህ በፊት የተጠየቁ የኤንጋት እና የጋት ጥያቄዎችንም እያንዳንዳቸው ሶልቭ ተደርገው እንደዚሁም በጣም ቨርባል ሪዝኒንግ ምንድነው፣ ኳንታቲቭ ሪዝኒንግ ምንድነው፣ አናሊቲካል ሪዝኒንግ ምን ኮንተንቶችን ያካተተ ቅድም በነገርኳችሁ መሰረት ማለት ነው ሁሉንም ያካተተ እንደዚሁም አሁን ደግሞ ባለፈው ፎከስ ያላረግንበት ኤሪያ አሁን ተጠይቋል። እሱንም በደንብ ኢላቦሬት አድርገን
አካተን የተሟላ ቱቶሪያል ነው ያዘጋጀነው። በአጭር ጊዜ ውስጥ የተወሰነ ጊዜ ወስዳችሁ ፈተናውን በቀላሉ እንድታልፉ የሚያስችላችሁ ነው። ስለዚህ howtotips.com ላይ አፕላይ እንድታደርጉ ነው የምመክረው። እስከ ፈተናው ድረስ በአካውንታችሁ ክሬት ባደረጋችሁ አካውንት እየገባችሁ ባላችሁበት ቦታ ሆናችሁ በቀላሉ ቪዲዮዎቹንም እንደዚሁም የተመረጡ ማቴሪያሎችንም ማግኘት ትችላላችሁ ማለት ነው። ስለዚህ ለሃው ቱ ቲፕስ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የዚህ አይነት በጣም ጠቃሚ ቲፖችን ማግኘት ትችላላችሁ። ለሌሎችም ሼር ማድረግ እንዳትረሱ። ባይ ባይ።